ብዙ ስፖርተኞች ወይም ደግሞ በተለይ የእግር ኳስ ተጫዋች ከሚፈሩት ጉዳት መካከል አንዱ የኤሲኤል ቲር ነው። ኤሲኤል ቲር በእርግጥ በጣም ብዙዎች ላይ እየተከሰተ ያለ ፕሮብለም ነው። ሰው ኮምፕሊትሊ ማጥፋት ባንችልም ግን በምን አይነት መልኩ ፕሪቬንት ማድረግ እንችላለን፣ መከላከል እንችላለን የሚለውን ነገር አንዳንድ ነገር ላሳያችሁ ነው። የመጀመሪያው ኤሲኤል ቲር የመጀመሪያው ጉዳት ወይም ደግሞ ኤሲኤል ሀፕን የሚያደርገው ልክ ዘለን ስናርፍ ጉልበታችን እንደዚህ ወደ ውስጥ እጥፍ ብሎ ሲያርፍ ወይም ደግሞ ቫልገስ እንለዋለን ማለት ነው። ቫልገስ ኒ እንለዋለን። ኢቭን ዘሎ ሲያርፉ እግራቸው ቀጥ ብሎ ስትሬት እንደሆነ እንደዚህ እንዳለ እርፍ የሚሉ ከሆነ እሱን በራሱ ለኤሲኤል ቲር ያጋልጣል። በተረፈ ካቲንግ ይሄ ልክ ዞር ስንል ይሄ ቫልገሷ የምትፈጠር ከሆነ በራሱ ኤሲኤል ቲር ያመጣል። ለዛ መከላከያ የሚሆነው አንደኛው ምንድነው የሂፕ ጡንቻችንና ግሉት አካባቢ ያሉትን ጡንቻዎች ማጠንከር ነው። ለሱ የሚሆኑ ኤክሰርሳይሶች እነዚህ ከላይ የምታያቸው በጎናችን ተኝተን እግራችንን ከፍ ማድረግ፣ ሁለተኛው ደግሞ በባንድ አድርገን ላተራል ዋኪንግ፣ ሌላው ደግሞ ክለምሼል የምንለው ይሄኛው ኤክሰርሳይዝ። እነሱ ኤክሰርሳይሶች በጣም ሂፕ እና ግሉት ማስላችን ስትሮንግ እንዲሆን ያደርጋሉ። ስለዚህ እሱ አንደኛው ነው። ሌላው ደግሞ የሃምስትሪንግ ጡንቻችን ስትሮንግ ማድረግ ነው። ለሱ ደግሞ ሌላ ቪዲዮ ሰርች የላቸዋል ለሱ የሚሆን ኤክሰርሳይዝ ማለት ነው። ሌላው ደግሞ ለባላንስና ፕሮፕሪዮሴፕሽን የሚሆኑ ኤክሰርሳይዞች አሉ። እነዚህን ኤክሰርሳይዞች ለባላንስና ፕሮፕሪዮሴፕሽን የሚረዱ እነሱን ኤክሰርሳይዞች በደንብ መስራት። በተረፈ ኮሬክት ዋርሚንግ አፕ፣ ኢቨን ኮር ማስል የሆድ አካባቢ ያለውን ጡንቻዎች በጣም ማጠንከር ከምነግራችሁ በላይ ይጠቅማል። ሌላው ጥሩ ሰርፌስ ላይ መስራት፣ ለምሳሌ በጣም ሃርድ ያልሆነ ሰርፌስ ላይ መጫወት፣ ጥሩ ጫማ ማድረግ፣ ለስፖርት የሚሆኑ ጫማዎች ማድረግ፣ እነዚህ በሙሉ አንድ ላይ የኤሲኤል ጉዳትን ባያጠፋውም ግን በደንብ መከላከል ይችላል ማለት ነው። ያኔት ነኝ ከዚህ አይነት ፊዚዮቴራፒ ህክምና ክሊኒክ። አመሰግናለሁ።